ድንግል እንዳልሆንኩኝ አያውቅም። ሰርጋችን ደግሞ ደርሷል። ፍቅረኛዬ ድንግል ነኝ ብዬ ዋሻሁት። ይኸው እሱም ስለ ንጽህናዬ በአደባባይ ስለ እኔ ክብርና ንጽህና በጓደኞቹ ፊት እንቁልልጭ ይመስል ሲመሰክር ይውላል። የምኖረው ዱባይ ነው። ታዲያ ከሀገር የወጣ ሰው ሆነና በቅርበት ታሪኬን የምነግረው ታማኝ ጓደኛ ባጣ ለእናንተ ልነግራችሁ ወደድኩ። እኛም ደግሞ ልንቀበልሽ ወደድን። ነገሩ የሆነው እንዲህ ነው። አስታውሳችሁ የኮቪድ ጊዜ ላይፍ እንዴት እንደሚያስጠላ? ያኔ ተመራቂ ነበርኩኝ። መጥፎ አጋጣሚ ድብርት ውስጥ በመግባቴ ለጊዜው ማሳለፊያ ፍቅረኛ ያስኩኝ። ወደድኩት፣ አፈቀርኩት። ለሱ ያልሆነማ በሚል ክብሬን ሁሉ አሳልፌ ሰጠሁት። ለኔ ያለውን ክብር ለመቀነስ ግን ብዙ ጊዜ አልፈጀበትም። ቀሚሴን ገልቤ እርቃኔን ባየኝ ማግስት ነበር ለኔ ያለው ነገር ሁሉ የቀነሰው። ቀስ በቀስም አብሬ በፍቅር እንደቆየው ሴት ሳይሆን እንደ ዕቃ ያየኝ ጀመረ። ፍቅረኛው ሁኜ እንዲያረገኝ ቢያገባኝ ምን እንደሚያደርገኝ ሁሉ ያሳስበኝ ነበር። ከሁሉም ወንድ እንድጠላ ያደረገኝ ቀን ታዲያ ምንም ትንፍሽ ሳይል ወደ መጣበት ሀገር መመለሱ ነው።